በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን አላችሁ? እንደምን ሰነበታችሁ? አሚን። የአምላካችን የልዑል እግዚአብሔር ሰላም ከኔም ከእናንተም ጋር ይሁን ለዘለዓለሙ አሚን። የመላእክት ጥበቃ፣ የሰማዕታት ረድኤት፣ የቅዱሳን አባቶቻችን ጸሎትና በረከት ከሁላችን ጋር ይሁን። ምስጢረ ዕለተ ዓርብ። ዕለተ ዓርብ የጌታችን የኢየሱስ ክርስቶስ ስቅለት የሚታሰብበት ቀን ሲሆን ኢየሱስ ክርስቶስ በዕለተ ዓርብ ያያቸው ስቃይና መከራ ለዓይን የሚዘገንኑ ለጆሮ የሚሰቀጥጡ ከባድ ቀንን ለእኔና ለእናንተ ፍቅር አሳልፏል። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም እንዲል ኢሳይያስ 53 ቁጥር 7። አምላካችን ክርስቶስ በመስቀል በተሰቀለ ጊዜ ያገኙት ሕማማት 13ቱ ሕማማተ መስቀል ተብለው የሚታወቁ ሲሆን የመጀመሪያው ራሱን በዘንግ ተመታ፣ ተፉበት፣ መቃውንም ይዘው ራሱን መቱት ማቴዎስ 27:30። ሁለተኛም በጥፊ ተመታ፣ በጥፊ የሚመቱት ነበር እንዲል ዮሐንስ 19 ቁጥር 4። ሦስተኛም ምራቅ ተፉበትም፣ መቃውንም ይዘው ራሱን መቱት እንዲል ማቴዎስ 27 ቁጥር 30። አራተኛም የሾህ አክሊል ጎንጉነው በራሱ ላይ ያቀዳጁት ማቴዎስ 27 ቁጥር 29። አምስተኛም መራራ ሐሞት አጠጡት። በሐሞት የተደባለቀ የወይን ጠጅ ሊጠጣ ቀረቡለት፣ ቀምሶም ሊጠጣው አልወደደም ማቴዎስ 27 ቁጥር 34። ስድስተኛም ጀርባውን መገረፍ። በዚያን ጊዜ ጲላጦስ ኢየሱስን ይዞ ገረፈው ዮሐንስ 19 ቁጥር 1። ሰባተኛ ጎኑን በጦር መወጋት። ነገር ግን ከጭፍራዎች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ዮሐንስ 19 ቁጥር 34። ስምንተኛ ወደ ኋላ መታሰሩ። የሻለቃውና ጭፍሮቹ የአይሁድም ሎሌዎች ኢየሱስን ይዘው አሰሩት ዮሐንስ 18 ቁጥር 12። ዘጠነኛ ሳዶር፣ አስረኛ አላዶር፣ 11ኛም ዳናት፣ አዴራ፣ ሮዳስ ተብለው የሚታወቁ ሲሆን በተለይም ከ9ኛው ቁጥር ጀምሮ እስከ 13 ያሉት አምስቱ ቅንዋተ መስቀል ወይም ችንካሮች ተብሎ ይጠራሉ። የመጀመሪያው ሳዶር፣ ሁለተኛውም አላዶር፣ ሦስተኛውም ዳናት፣ አራተኛው አዴራ፣ አምስተኛውም ሮዳስ ይባላሉ። ሳዶር ማለት ቀኝ እጁ የተቸነከረበት ነው። አላዶር ማለት ግራ እጁ የተቸነከረበት ነው። ዳናት ማለት እግሮቹ የተቸነከረበት ነው። አዴራ ማለትም ደረቱ የተቸነከረበት ነው። ሮዳስ ማለት ከወገቡ እምብርቱ አጣብቆ እንዲይዝ የተቸነከረበት ነው። አምላካችን ክርስቶስ መከራን ታገሰ። ሁሉን የያዘውን እርሱን ያዙት፣ ሁሉን የሚገዛውን እርሱን የአምላካችን እጅ አሰሩት። ኃጢአትን የሚያስተሰርይ እርሱን ኃጢአተኛ አሉት። የማይገረፍ አምላክ እርሱን የሰውን ሥጋ በመልበሱ ገረፉት። እንደ መብረቅ የሚያንጸባርቀውን ነጭ ልብስ የሚያለብሰውን አምላክ እርሱን ቀይ ግምጃ ለበሱት። በእሳት በተጋረዱ ዙፋን ላይ የሚቀመጥ እርሱን በመዘባበቻ ወንበር ላይ ያስቀመጡት። እንደ ድንኳን ሰማይን የዘረጋ እርሱን በመስቀል ላይ ሰቀሉት። የመላእክት አለቆች በፊቱ በመፍራትና በመንቀጥቀጥ የሚቆሙለት እርሱን በጲላጦስ ፊት አቆሙት። በሕያዋንና በሙታን ላይ የሚፈርድ እርሱን እንደ በደለኛ ተፈረደበት። ዓለምን ሁሉ በቅጽበት የፈጠረ እርሱ በሥጋ ሞተ፣ በመለኮት ግን ሕያው ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ሳለ የተናገራቸው 7ቱ አጽርሐ መስቀል ወይም የመስቀል ላይ ጩኸቶች የሚባሉት የመጀመሪያው አምላኬ አምላኬ ለምን ተውከኝ፣
ማቴዎስ 23 ቁጥር 43። ሁለተኛም አባት ሆይ ነፍሴን በእጅህ አደራ እሰጣለሁ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው፣ እናትህ እነኋት፣ እነሆ ልጅሽ። ዮሐንስ 19 ቁጥር 26። ተጠማሁ፣ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ተፈጸመ። ዮሐንስ 19 ቁጥር 30። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ በቀራንዮ አደባባይ በተሰቀለ ጊዜ የተፈጸሙ 7ቱ ተአምራት 3ቱ በሰማያት 4ቱ በምድር ሲሆኑ በሰማያት የታዩት ተአምራትም የፀሐይ መጨለም፣ የጨረቃ ደም መሆን፣ ከዋክብት ብርሃናቸውን ነሱ ወይም ረገፉ። በምድር ላይ የታዩት 4ቱ ተአምራት ደግሞ የቤተ መቅደስ መጋረጃ ከሁለት ተከፈለ፣ ዓለቶች ተሰነጣጠቁ፣ መቃብራት ተከፈቱ፣ የሞቱት ሙታን ከመቃብር ተነሱ። ክብርና ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ እንዲሁም ለወደደን ላፈቀረን እስከ መቃብር ድረስ ጨክኖ ላፈቀረን ለአምላካችን ለልዑል እግዚአብሔር ይሁን። አሜን። ይቆየን።